አብርሽ እያስመሰለ ነው ያለው። ሰላም ቤተሰብ፣ የሩቲ ደጋፊዎች ብቻ ማለት ነው። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብርሽ አሁን ላይ ያለበት ሁኔታ እንደምታዩት ነው። ከዛም ጋር ቪዲዮ ሲሰራ አንድ አይነት አክት ነው እያደረገ ያለው፣ ከሩታም ጋር ሲሆን አንድ አይነት አክት ነው እያደረገ ያለው ማለት ነው። ሄርሜላም ጋር ሲሄድ እንደዛው አንድ አይነት ሁኔታ ነው እያደረገ ያለው ማለት ነው። የእውነቴን ነው የምላችሁ፣ ልጁ እየተጃጃለ ነው ያለው። በቃ እየተጃጃለ ነው ያለው። እችን የመሰለች ልጅ ደግሞ ለሱ ብላ ለአብርሽ ብላ በዚህ ልክ ራሷን መጣሏ፣ ራሷን ወደ ታች ዝቅ ማድረጓ በጣም የሚያሳፍር ነገር ነው፣ ወደ ቤተሰቦች ማለት ነው። እሱ ግን በደንብ አድርጎ ድራማውን እየተወነ ነው ያለው። በቃ በደንብ አድርጎ ድራማውን ችሎበታል። እንዴ እኔ እኮ ከሩታና ከኤፍሬም ራስ ለምንድን ነው የማትወርዱት? እነሱ ምን አደረጉ? እነሱ ምን አደረጉ? ወንድሙ ነው። በእርግጥ ወንድሙ እስከሆነ ድረስ ካመመው ሊንከባከበው ወደሚያስፈልገው ቦታ ሊወስደው ግድ ይላል ማለት ነው። ግድ ይላል። ግን ምንም የሆነው ነገር የለም። ሩታም ሆነ ኤፍሬምም ምንም ያደረጉት ነገር የለም። ቤተሰብ ድራማውን እየተወነ ነው ያለው እሱ። ለምን እንደሆነ ምክንያቱ በደንብ ግልጽ አድርጌ እነግራችኋለሁ። ይህንን ቪዲዮ ግን ላይክ ሼር አድርጉ። በቀጣይ ቪዲዮ ተመልሼ እመጣለሁ።